በቀደምትነት የተጠቀሰውና በቤተ ክርስቲያን አገልግሎቱም የታገደው አገልጋይ ቢኖር ነብይ መሰረት ታዬም ነው። ሙሉ ወንጌል ቤተ ክርስቲያንም ነብይ መሰረት ታዬን ሐሰተኛ የሐሰተኞች ነቢያቶች መገለጫ ይሄው እነዚህ ውሸታሞች እኔ ፕሮፌት ኮዳ ሶስተኛው ሰማይ ላይ ነበር። ቸርች እኮ አይደለም የምትሄደው፣ ቸርቹ ነው የምትሄደው። በቀደምትነት የተጠቀሰውና በቤተ ክርስቲያን አገልግሎቱም የታገደው አገልጋይ ቢኖር ነብይ መሰረት ታዬም ነው። ሙሉ ወንጌል ቤተ ክርስቲያንም ነብይ መሰረት ታዬን ሐሰተኛ ነብይ ነው ብላለች። በንግግራቸውም ለአገልግሎት 70,000 ቅድመ ክፍያ ብር ጠየቀ ሲሉም ስለ ጉዳዩም ገልጸዋል። በኢትዮጵያ ሙሉ ወንጌል ቤተ ክርስቲያን የአረካ እናት ሙሉ ወንጌል ቤተ ክርስቲያን ባዘጋጀችው ኮንፈረንስ በቤተ ክርስቲያኗ መምህር መጋቢ በጉባኤ መሰረት ታዬ ሐሰተኛ ነው ነብይነቱን ስለማላምን የሚጠራበትን ትቼም አንተ ብዬ አወራሁት። አያይዞም ሐሰተኛ ነቢያትን በወፍራም ገበታ እንጂ በድሃ መካከል አታገኟቸውም፣ ታጅበው ነው የሚሄዱት። ድሃ የትም ሊያገኛቸው አይችልም፣ ስልክ እንኳን ቢደወል ሴክሬታሪ ናት የምታነሳው ሲሉም መሰረት ታዬና ሌሎች በጠባቂ ሰው የሚታጀቡ በሙሉም ሐሰተኛ ነቢያቶች ናቸው ሲሉም አውግዘዋል። ቲቪ አራራ ይባላል። ቲቪ አራራ ያገው ወልቃማ እቺ ወሲዮ ከታቶይሲ በኢትዮጵያ የመጀመሪያ ትልቅ ቸርች እሱ ወሲዮ ኢትዮጵያ ቦልና ወልቃማ አዎ ወሲዮ ከታይጋ እና መሰረት ይባላል። ደወልኩለት ያጊያ መሰረት ያገው ደወላሲ ሻሸመኔዎች አብራችሁ አገልግሉን ስላሉ እስቲ ደውላሉና ደወልኩለት። ሻሸመኔ ይዮጋ ኢትዮጵያ ካዛ ያግን ተደወላሲ ያገሲ አሎ ተስፋለኝ አቤት ተስፋው ያጊሲ እኔ ደግሞ በነቢይነቱ ብዙም ስለማላምን መሲ ብዬ በቃ እንዴት ነው መሲ አልኩት። ታኔ አናበታ አመነና ግሽው መሲ አይመለ ያጋሲ እና ሰላም ነህ እንዴት ነህ አዲስ አበባ ከገባሉ ፈርክ ማለኛ አልፈርኩም ተመለስ በቃ አብረን እናገልግላለን እሱ በኋላ ይሁንና ሻሸመኔ አንድ ላይ አገልግሉን ብለውናል። ጊዜ ያለ ወይ መቼ ነው የሚመችው? ያግን ታኒ ያራባ ግስ ምን አጋስመዳ ኑ ሻሸመኔ ኑ ሀጋዛ ይደስ አሳይ ኮይሲ ዩተይ ያጋሲ ያገ እሱ ሻንተ ስለሆንክ ያነሳሁት እንጂ እኮ ቀጥታ ለዚህ ጉዳይ ወደ እኔ አይነገርም። በደረጃ ነው ታሱ ነረ ግዲዮ ከሻውተን ታስፈቲ ሐራሳ ግዲያ ቆታደን ትከታዮ ደወለተና ኮሮ ማልታተም አማ ነደብሲሲ አከነዲ ለለስ ነው ጎድ ነደብሲሲ አከነዲ ለለስ ነው ጎድ ሲደብሲሲ ሲዲለለስ ወንበሪ ፍድሜ ማሽኒ ከናነ ለስ ፍደታ ደንገዳ ካሴ ጅማታ ገልገላ ካስተ እየ ማል ሲንጀደ ምን ያላ መኒ አውርቲክ በልቪኬቱ ረኮ ቀበደኒ ኦፕሬሽን ዳቴ መለ ስራቹ እንደወደኒ ታይ ኤስቶ ኦፕራሲዮን ሲጎዶ አኒ ከንጅራዱ ቢያላላ ኤስ አሜሪካ ኦኬ አችት ላለሜራ ወጋ ፍርዱራ ኢሳና ከስና ጀናኔ ሶዳ ደዲሴ ደንገደሲ አክስመና ጀናኔ asgasti kabade okay ufra basiyam no yeah remove leme filal ለሰባቱ አብያተ ክርስቲያናት ሲነግራቸው ለአንዱ አብያተ ክርስቲያን ምንድነው ይላል? እኔ የምጠላውን የኒቆላውያንን ትምህርት ስለጠላ ታንክ ዩ እኔ የምጠላውን የኒቆላውያንን በጣም የሚገርም ነው። እኔ የምጠላውን አያችሁ፣ እግዚአብሔር የሚጠላው ነገር አለ፣ እግዚአብሔር የሚወደውና የሚደሰትበት ነገር አለ። ይሄ የተደበላለቀበት ይሄ የተቀላቀለበት ሐሰተኛ ምዕመን እኮ ነው ዛሬ ላይ ያስቸግረን። ሲፈልግ በብሔር ተቀላቅሎበታል፣ ሲፈልግ በዘር ተቀላቅሎበታል፣ ሲፈልግ በጥቅም ተቀላቅሎበታል፣ ሲፈልግ በጥላቻ ተቀላቅሎበታል። በቃ ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነብይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን
ማን ነው? ያውቀንም ቢሰርቀን ቢዘርፈን ቢያጭበረብረን ቡሽሪ ቢዘር ልክ ናቸው። የት ያውቁናል? ጉራችንን ስንነዛ ሳይኖረን ያለን መስለን ስንኮፈስ አዩና በተለያየ ቴክኒክ ቢዘርፉን አይገርመኝም። ያንተኑ ቋንቋ አማርኛ እየተናገረ የሚዘርፍ የሚገልሰው፣ ያንተኑ ቋንቋ ኦሮምኛ እየተናገረ የሚዘርፍ የሚገልሰው፣ ትግረኛ ወላይተኛ እየተናገረ የሚዘርፍ ግፍ በደል የሚፈጽም ሰው ግን ያሳዝናል። ሰውነታቸውን አሳብጠው ሲኖትራክ አካክለው ጋንግስተሮች፣ ነፍሰ ገዳይ ቅጥረኞች፣ ሱስ ያሳበዳቸው፣ ሺሻ ያሳበዳቸው እነዚህ የደም ጥማተኞች ግን ስናይ በምድራችን ያሳዝናል። መሰረት ታዬ የ70,000 ብር ቅድመ ቀብዲ ተቀባይ ነው። ይኸው በአደባባይ የሙሉ ወንጌል ፓስተር ሀብትሽ ብቻ ነው እንደ የሙሉ ወንጌል አገልጋይ ሆኖ መሰረት ታዬን የገስታውስና የጸሎትና የዘይት ነጋዴ ነው እያለ የሚያጋልጠው ማአት ናቸው። አክቹዋሊ ለምን እንደምትፈሩ እንደምትሸማቀቁ የወንጌል አገልጋይ ነን የምትሉ ሰዎች ታሳፍራላችሁ። እግዚአብሔር እናንተን ይጠይቃችኋል። አትጠራጠሩ። የወንጌል አገልጋይ ነኝ ብለህ ከወንጌል ቀለብ እየበላ ሱፍና ከረባት የምትቀይር እግዚአብሔር አምላክ ይፈርድብሃል በአንተና በቤት ላይ። ምንም አትጠራጠር። ሞተን ትጨርሱን እንደሆነ እናያለን። እውነትን እንዳንናገር ገላችሁ ታስቆሙን እንደሆነ እናያለን። አሳፋሪዎች። እንደዚህ አይነት ደግሞ ጀግናዎችን እግዚአብሔር አሁን እያወጣ ነው። የዘይት ነጋዴ፣ የጸሎት ነጋዴ፣ የቁሳቁስ ነጋዴ አሳያችኋለሁ። ሌላ ቪዲዮ ቤተክርስቲያንን እንደ ባዛር ወይም እንደሆነ ህንፃ ምረቃ ሪቫን የሚቆርጡ ሰዎች አሳያችኋለሁ። ቶታሊ ሰዎች እኮ ሄደዋል። ከእግዚአብሔር ሐሳብ ርቀው ጠፍተዋል እኮ። ህዝብ ምን ሰምቶ ምን አይቶ እንደሚከተላቸው እግዚአብሔር እሱ ይፍረድ። የለም እኮ የወንጌል ሽታ የለም ላያቸው ላይ። ቤተክርስቲያን ሪቫን እሺ እባክህ አዲሱ የቢዝነስ ህንፃዎቻቸውን በሪቫን እያስመረቁ ነው። ችግር የለውም። እግዚአብሔር ግን እውነቴን ነው የምላችሁ ዘንድሮ 2018 ጉድ ማየት አለብን። በቃ እንዲህማ ጨጓራችን እየተላጣ አንቀጥልም። ስለዚህ ይኸው መሰረት ታዬን ነብይ ብያለሁም፣ ነብይ አይደለም ነጋዴ ነው። ቃል በቃል ነው ሁለቱንም ያቀረብኩላችሁ። የዜናውንም የፓስተሩንም ላይቭ ከወላይታ አረካ ሙሉ ወንጌል ኮንፈረንስ ላይ ነው ላይቭ ያቀረብኩላችሁ። መልስ ስጡን። እኛን ቅናተኞች ምቀኞች የምትሉ ሰዎች መልስ ስጡን። ሌሎቻችሁ ለምንድን ነው የምትፈሩት ግን? ወይኔ እንዴት እንደምትፈሩ! ወይኔ እንዴት እናንተ ናችሁ አሁን የወንጌል አገልጋይ እናንተ ናችሁ አሁን። መጽሐፍ ቅዱስ እውነት ነው ይናገራል። እጥፍ ክብር የሚገባቸው የወንጌል አገልጋዮች አሉ። ለእናንተ የምን ክብር ነው የምንሰጣችሁ? የምን ክብር ለእናንተ እንስጣችሁ? እኔ እኮ አንዳንዴ ባልዋላችሁበት ቦታ ክብር ስጡን፣ ክብር ይገባናል። የምን ክብር ነው የምንሰጥ? ምድረ ሆዳም ለከርስና ለኪስ 24 ሰዓት የምትደፋ 24 ሰዓት ስትሮጥ ምትውል በየትኛው ክብር የት ያየንብን ክብር ነው ለእናንተ ክብር የምንሰጣችሁ? እንደገና ደግሞ የወንጌል አገልጋይ እኮ ነው። ከወንጌል ቀለብ ይገባል። ህዝብ እያስፈራራ አንዴ ፓስተሮኝ ተሾሜያለሁ፣ አንዴ መሪ። እግዚአብሔር አምላክ ጉሮሮ ላይ እንደሚቆም አታውቅም? ስለ አመጽ፣ ስለ ትዕቢት፣ ስለ ሐሰተኛ ማንነት፣ ስለ ድብቅ ተልኮ እግዚአብሔር አምላክ እንደሚጠይቅ አታውቅም? ያውም በእግዚአብሔር ስም የተሰበሰበ ገንዘብ የምትበላ ተናገር እውነቱን። እግዚአብሔር የሚጠላውን ይጠላል ብለህ ተናገር። ህዝብ ፊት ቆመ ተናገር። ሐሰቱን ሐሰት፣ እውነቱን እውነት እያልክ ተናገር። ወንበር እያሞክ ቢሮ እያሞክ የወንጌል ቀለብ የወንጌል ደሞዝ ትበላለህ። እግዚአብሔር እርግማን ያረግብሃል። ይህን እነግርሃለሁ። እርግማን ያረግብሃል በአንተና በልጆች ላይ። በቤት የተረገሙ ልጆች ይነሱልሃል። የማያከብሩ አንገትን የምትደፋበት እናውቃለን። አሁንም የበርካታ የቤተክርስቲያን ሽማግሌ ልጆች፣ የፓስተር ልጆች አንገት የሚያስደፋ ማንነት እንዳላቸው እኮ እናውቃለን። በየትምህርት ቤታቸው በየስራ ቦታቸው ወመኔ ዱርዬ ባለጌዎች እንደሆኑ እኮ እናውቃለን። እግዚአብሔር የረዳቸው እግዚአብሔርን የሚፈሩ ማለት አያጋጥማቸው ማለት አይደለም። እናት እግዚአብሔር የምትፈራ አባት እግዚአብሔር የሚፈሩ ሆነው ወንበዴ ልጆች የተፈጠሩባቸውን እናውቃለን። ነገር ግን እነሱ ወደ እግዚአብሔር መጸለይ ይችላሉ። ጌታ ሆይ ለምን ምን አረኩ ምን አጠፋው ማለት ይችላሉ። አንተ ግን አትችልም። ለምን? የእግዚአብሔርን ቤት አቆሽሻል። የእግዚአብሔርን ቤት አባልጋል። ልክ እንደ ኤሊ ልጆች
አሁን ኤሊ ወደ እግዚአብሔር መጸለይ ይችላል? አይችልም። ወደ እግዚአብሔር ጌታ ሆይ ለምን እንዲሆነብኝ በቤቴ ማለት አይችልም። ልጆቹን ስድና መረን የለቀቃቸው እሱ ነው። ዱርዬና ባለጌ ልጆችን ያፈራው እሱ ነው። እንዲህ አይነት ዘር በቤት ታጭደዋል እየነገርኩ ነው። ስለዚህ ከዚህ ጀምረ ንስሐ ገብተ እግዚአብሔር የሚጠላውን ተናገር፣ የሚወደውንም አስተምር። ይሄው እነዚህ ውሸታሞች። እኔ ፕሮፌት ኮዳ ሶስተኛው ሰማይ ላይ ነበርኩ። አቤት ውሸት! ይሄን ማሐጂ ማን ከተል እዛ ባለውበት ሰዓት ሐዋርያው ጳውሎስን በአካል አይቼዋለሁ። ያላየ ሰው ዝም ብሎ የሚናገር ሰው አለ። ጴጥሮስን ፊት ለፊት አይቼዋለሁ። ሳክስ ነው እባክህ። እዛ ባለውበት ሰዓት ላይ መላእክቶች መጥተው ጸጉሬን ያሻሹ እያናገሩኝ ነበር። ውሸቱን ነው። እምገርማችሁ በአብ ቀኝ ከሄድኩ በኋላ እንኳ የኔ ማረፊያ ሰኪውርድ አድርጌ ነው የመጣሁት። ወደዚህ ራሱ የመጣሁት እኔ ለእናንተ ብዬ ነው። ጴንጤ የት ደርሳችሁ ነው እናንተ አሁን ሀገር እናግዝ የምትሉት? በጣም የምትወጠሩ ሰዎች ሰው ሁኑ። እንደዚህ አይነት ታናሽ ጉባኤ ውስጥ የላከኝ አስጠንቅቆኝ እንጂ ነገረኝ እኮ መልአኩ ነገረኝ። ባናት ተተከል ሐዋርያ ጳውሎስ እንደተናገረ የኔ እዚህ መኖር ጥቅሙ ለእናንተ ነው። ወደዚህ ምድር ራሱ እኔ ቅድም ሲመጣ ራሱ ብዙዎቻችሁ ትገረሙ ነበረ። ከላይ እንደመጣ ሰው በእናንተ ፊት ቆመ ነው እኔ የምናገራችሁ። አማን በለባችሁ። ይሄ